ሰነፍን አይደል ያለው በሙቀጫ አስገብተህ ብትወቅጠው ስንፍናው አይለቀውም። ወቅጠህ አፈጭተህ ምን ብለህ መልሰህ ስታቆመው ስቲል ሰነፍ ነው። ሰው በጣም ብዙ ጊዜ ትንሽ ያቅ የጨረሰ ይመስለዋል። በጣም ትንሽ ያቅ ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። በጣም ተግቶ ሲጸልይ በጣም በዛ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። ሄዶ እግዚአብሔር የለም ሁሉ ይላል። ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስብ። ይህንን መጽሐፍ እንግዲህ እርግጠኛ ቀኑ በእርግጥ በውል ባይታወቅም 1000 ዓመት ዓለም ገደማ አካባቢ እንደጻፈው ይታሰባል እና መኃልየን በወጣትነቱ እንደጻፈው ይታመናል። ከዛ ደግሞ ጎልመስ ሲል ምሳሌን ጽፎታል። በኋላ ላይ በጣም ብዙ ነገሮችን ካየ እድሜውም ወደ ማገባደጃው ከደረሰ በጣም ማቹር ካረገ በጣም ትልልቅ ነገሮችን ኢንተርቴን ካረገ በኋላ በገንዘብ ደረጃ በጣም በሰለሞን ዘመን ወርቅ መቁጠር አይቻልም ነበር። ታውቃላችሁ፣ ወርቅ እንደ ድንጋይ ነበር፣ መቁጠር አይቻልም። ገንዘብ በውል አይታወቅም ነበር። ለሀብቱ ወሰን አልነበረውም ሰውየው። በስልጣን ረገድም ከሆነ ደግሞ ስርወ መንግስቱ በጣም ታላቅ ነበር። በእርግጥ ሰለሞን የነበረው መንግስት በጣም ትልቅ ከመሆኑ የተነሳ የነበረውን መንግስት ለማጽናት ብሎ የሄዳቸው አንዳንድ ዘመኑን ያሳጥሩበት መንገዶች አሉ። ረጅም ዘመን ለልጆቹ ለልጅ ልጆቹ ሁሉ ከሮብዓም በኋላም እንዲቀጥል ማድረግ ቢችልም ግን በጣም እድሜውን እንዲቆርጥበት ያደረገ መንግስቱ በጣም ግዙፍ ስለነበር ያንን ማጽናት ፈለገ። እግዚአብሔር የሰጠው ነገር አልበቃ ብሎት አካባቢው ላይ ያሉትን ሁሉ መግዛት ፈልጎ እንደምታውቁት አካባቢው ካሉ ነገስታት ልጆች ጋር ሁሉ ይጋባ ነበር ይላል መጽሐፍና እየሄደ ሰለሞን ማንም እምቢ አይለው እጅግ ጥበበኛ ነው ይላል። ደግሞ አይ ቲንክ የዳዊት ልጅ ነው። ዳዊት እንደምታውቁት ነው መጽሐፍ ቅዱስ ስለ ሰለሞን ባይነገር ስለ ዳዊት ግን በጣም መልኩ ያማረ ነበር ይላል ዳዊትን። ስለዚህ ሰለሞን የዳዊት ልጅ ነው። እዛ ሰውነት ቁመና እዛ ምናምን ጥበብ ተጨምሮ እዛ ቁመና ላይ ንግስና ተጨምሮ እግዚአብሔር ሞገስ ተጨምሮ እየሄደ የንጉስ ልጆች ነበር የሚያገባው ይላል እና እሱንም አይ ቲንክ እንግዲህ ቆጥረውለታል ስንት እንዳገባ በቁጥር ተጽፏል እና ወደ እንግዲህ አጠቃላይ 1000 ደርሰዋል። አጠቃላይ ነው እናንተን ብዬ አልከፍልም። አሁን ይሄን ለመክፈልም ጥሩ አይደለም። 1000 ደርሰዋል። በጣም እዛ ደረጃ ደርሷል። መንግስቱን ለማጽናት ነው እና በአካባቢው ያሉ ነገስታቶች መጥተው ተዋግተው መንግስቱ እንዳይወድቅበት ከመፍራት የተነሳ እና በእድሜው ማብቂያ እንደዛ አይነት ነገር ውስጥ ሁሉ ገብቶ ነበር። ግን እሱን ሁሉ ካየ በኋላ በሰለሞን ዘመን በሰለሞን እድሜ እግዚአብሔር በሰጠው ጥበብ ሰለሞን ያልነካው የምድር ጠርዝ የለም። ሁሉንም ነገር ካየ በኋላ ሁሉንም ነገር በእጁ ጨብጦ ከንቱ ነው እና ያልደረሰበት ነገር የለምና ምዕራፍ 1 ላይ ስታነቡ ቁጥር 1 ጀምሮ ሰባኪው እንዲህ ይላል ብሎ ነው የሚጀምረው። ሰባኪው እንዲህ ይላል ብሎ አሁን ሁሉም ሰው ይጓጓል። መኃልየን የጻፈው ሰለሞን ነው። ይሄን የጻፈው እንደገና ምሳሌ መጽሐፍን የጻፈው ሰው ነው የጻፈው። በጣም ጥበበኛ ነው፣ ታላቅ ሰው ነው፣ ብዙ ነገር ሊነግረን ነው ብለው ማንበብ ሲጀምሩ ሰባኪው እንዲህ ይላል ከንቱ 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 የከንቱም ከንቱ ነው። 5 ከንቱ እንዴት ሰው ይጽፋል? ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለግኩ አለ፣ አገኘሁት አለ። ጥበብን አለ ፈለግኳት አለ። የምድር መሰረት ድረስ ወርጄ ነው የፈለግኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። በቀይ እንቁ መካከል ፈለግኳት፣ በደመና መካከልም ፈለግኳት ይላል። በየትኛውም ቦታ ፈለግኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። በመክብብ መጽሐፍ ላይ ያለውን ሐሳብ ሰመራይዝ ማድረግ የምትፈልጉ ከሆነ ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ። እኔ ጉብዝናዬን በሙሉ በዚህ ሄጄ ያላገኘ ሰው ቢጽፍ ለማግኘት እንታገላለን። ያገኘን የጻፈው ሞክሮ ሚስ ያረጋ አይደለም። ታርጌት ፉል የሆነ ሰው ነው የጻፈው። በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ ነው የተገኘው። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም። ኤቨር ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ለዛ ነው ሰለሞንን ከመስመር ያወጣው። ኢየሱስ ራሱ ዊዝደም ነው፣ ዋይዝ አይደለም። በጥበበኛ ደረጃ ከእግዚአብሔር የቀዳ ጥበበኛ ሰለሞንን የሚያክል የለም።
ቆመ ስታየው ትንበረከካል። ጦር ይዘህ መጥተህ አስራት አውጥተህ ነው የምትሄደው። አትችለውም። በጣም ማይቲ ነው። ይህንን የሰጠው እግዚአብሔር ነው። ባይዘዌ ታግሎ አይደለም ያመጣው። በንግስናው መጀመሪያ እግዚአብሔር ለሰለሞን ተገለጠ። ምን ልስጥህ አለው። የዳዊት ልጅ ነህ፣ ኪዳን አለ፣ የመሲሁ ላይን ነህ። አሁን ምንድነው ማድረግልህ ለዚህ ህዝብ ሲለው እንደ ባህር ዳር እንዳለ አሸዋ ያለ ዝምራ ብለኛው። ጥበብ ስጠኝ አለው። ኃይል ስጠኝ፣ ጉልበት ስጠኝ። ሁሉም እዛ ውስጥ አለ። ኃይለኛ ምናምን በሙሉ ይቀልጣል ጥበበኛ ጋር ከመጣ። ማንም ከእናንተ መካከል ጥበብ ቢጎለው ነው ተብሎ የተጻፈው። ኃይልማ አቬለብል ነው፣ ቀርቧል። ኃይልን የምትጠቀመው በጥበብ ነው። እውቀት ልትጠቀጠቅ ትችላለህ። እውቀቱን ግን አዛምደ መኖሪያ ብቃቷ ጥበብ ነች። ሰውየው ጥበበኛ ነው። እግዚአብሔር በጥበብ ይሙላችሁ እና ይሄ ጥበበኛ ምሳሌ መጽሐፍ ላይ ያልዳሰሰው ሶሻል ላይፍ የለም። ሰው መሬት ላይ ከሰው ጋር ጎን ለጎን ቁጭ ሲል ምን እንደሚወራው ሁሉ ጽፏል። ባይዘዌ ሰነፍን አሁን እንደ ሰለሞን የሚያቅሰዋል። ሰነፍ ባይዘው ያለው መጽሐፍ ምሳሌ ውስጥ ነው። እናንተ ዝም ብላችሁ ሌላ መጽሐፍ አታንብቡ። ሰነፍን አይደል ያለው በሙቀጫ አስገብተህ ብትወቅተው ስንፍናው አይለቀውም። ወቅተህ አፈጭተህ ምን ብለህ መልሰህ ስታቆመው ስቲል ሰነፍ አይደል? ሰነፍ በአልጋው ላይ አይደል ያለው በር በመዝጊያው ላይ እንደሚሄድ ይሄዳል። አልጋው ላይ ሲሄድ ይውል እንደ በጣም እኮ ያላየው እግዚአብሔር ያላሳየው አይኑን ከፍቶለት ያላየው ነገር ግን በሙሉ ከፀሐይ በታች እያለ ነው የሚጽፈው። ከፀሐይ በላይ ያለ ማለት ነው። ክብር ለእግዚአብሔር ይሁን እና ይሄ ሰው ምዕራፍ 11 ላይ ደረሰ። እየጻፈ ምዕራፍ የመጨረሻው መጽሐፍ ነው የሰውየው የመጨረሻዎቹ ምዕራፎች ናቸው። ከዚህ በኋላ ምዕራፍ 12 ነው። 12 ምዕራፍ አካባቢ ነው አይደል ያለው? 12 ምዕራፍ አካባቢ ነው ያለው እና የመጨረሻው ቁጥሮች ላይ ሲደርስ በጣም ሀምብል ሆነ። እኛንም ባይዘው ሀምብል ያደርገናል። ይህንን ሁሉ ነገር ማወቅ የቻለ ሰው ምሳሌ 6ን እናንተ አንብቡት እሺ፣ ጊዜ ስታገኙ። ስለ ጥበብ ኦልሞስት ክራይስትን የጻፈው ጥበብ ብሎ ጥበብን ያስቀመጠበት የጥበብን ቁመና ሲያስቀምጣት ክራይስትን ነው ባይዘው ፍንተው አድርጎ የጻፈው። አንደርስታንድ አድርጎታል። ይህንን ሁሉ ነገር ያየ ሰው ሀምብል ይሆናል። እንደሚለው ቁጥር 11:5 የንፋስን መንገድ እንደማታውቅ። አሁን ሰለሞን ምንም የማያውቀው ነገር አለ? ሁሉንም ነገር ያውቃል። ሰው ብዙ ነገር አጥንቶ የንፋስን መንገድ ሁሉ መርምሯል። የንፋስን መንገድ ሲመረምር በትክክል በእርግጥ ቃሉ የሚለው ዊንድ ብቻ አይደለም፣ ስፒሪት ነው የሚለው። ነፋስ የሚለው ንፋስ ብቻ ሳይሆን መንፈስም ነው የሚለው። የመንፈስን መንገድ እንደማታውቅ የሚሉ ድምጽ አለ። ሩሃ የሚለው ቃል ስለሆነ አንዳንድ ትርጉሞች ላይ ነፋስ፣ አንዳንድ ትርጉሞች ላይ መንፈስ የሚል ቃል ይጠቀማል። ይህንኑ ቃል ባይዘው ኢየሱስ ተጠቅሞታል። በኋላ አነሳዋለሁ። ዮሐንስ ወንጌል ላይ ተጠቅሞታል ኢየሱስ ራሱ። የንፋስን መንገድ እንደማታውቅ ሁሉ ይላል። ይሄ ከእኔ የተሰወረ ነው አለ። ይሄ ከሰው ልጆች የተሰወረ ነው። በየትኛውም ዘመን ሰው ነፋስ ወዴት እንደሚነፍስ ያየዋል እንጂ መንገዱን አያውቀው። ከየት እንደመጣ ወዴት እንደሚሄድ ሰው አያውቅ። በዊንድ ቬን በሉት በተለያየ መንገድ በሉት አቅጣጫ እንደዚህ እያደረገ ይሞክረዋል እንጂ ከየት እንደመጣ አያውቅም። በመጣበት ሞመንት ወዴት ለሄድ እንዳሰበ ብቻ ይጠቁመዋል። ወደዛ ሄዶ ይታጠፋ አያውቅም። ሰለሞን እንዳለ የንፋስን መንገድ አታውቅም። የንፋስ መንገድ አይመረመርም። የንፋስን መንገድ እንደማታውቅ ሁሉ አለና ሀምብል ሆነ። ይሄን አውቄያለሁ፣ እዚህ ጋር ደርሻለሁ፣ ይሄንንም ነክቼዋለሁ፣ እዚህ ጋር ስትሆን እሱንም ነክቼዋለሁ፣ ከሱ ማለፌ እንትን አግኝቻለሁ ያለ ሰው የነፋስን መንገድ አላውቅም። አንተም የነፋስን መንገድ አታውቅም። ሰለሞን የነፋስን መንገድ እንደማላውቅ አይደለም እንደማታውቅ ነው የሚለው። ከዚህም በኋላ ማንም ሰው ቢመረምር ይሄንን ሊያገኘው አይችልም። የነፋስን መንገድ እንደማታውቅ ሁሉ ቀጥሎ ምንድን ነው የሚለው? ሕይወት ወይንም መንፈስ የቀድሞ ትርጉም ምንድን ነው የሚለው? አጥንት ከአጥንት በእናት ሆድ ውስጥ እንዴት እንዲዋደድ እንደማታውቅ ነው የሚለው። አጥንትና አጥንት
በእርጉዝ ሴት ሆድ ውስጥ እንዴት እንደሚዋደድ እንደማታውቅ፣ የንፋስን መንገድ እንደማታውቅ ሲል ኦፍኮርስ ማሊያቅ ይችላል ሲሉት ቆይ ላቅርበው አለ። ላቅርበው አጥንትና አጥንት በእርጉዝ ሆድ ወይንም በእናት ሆድ ውስጥ እንዴት እንደሚገጣጠምም እንደማታውቅ እሱንም ሰርች አድርጓል። እንዴት ፕሮሰስ እየተደረገ እንደሆነ ማንም ሰው ሊመረምረው አይችልም። ስንት ወር ላይ እንደደረሰ፣ ስንት ሳምንት እንደሆነው፣ ስንት ቀን እንደሆነው ሊነግሩ ይችላሉ። አሁን በጣም ቴክኖሎጂው ጣራ ነክቷል። እህቶቻችን የሆነ ወር ሲደርስ እኮ ብዙ ነገር ነው የሚነግሩን። ግን አጥንትና አጥንት መቼ እንደሚዋሃድ ማንም አያውቅም። አጥንትና አጥንቱን እግዚአብሔር መቼ በእናት ሆድ ውስጥ እንደሚገጠም እንደማታውቅ አዲሱ መደበኛ ትርጉም ደግሞ በጣም ቆንጆ አድርጎ ነው የሚያስቀምጠው። መገጣጠም ብቻ ሳይሆን የተገጣጠመው ነገር ላይ እግዚአብሔር እንዴት ሕይወት እንደሚዘራበት አታውቅም። መገጣጠሙ ላይ ብትደርስ መንፈስ ወይንም ሕይወት እግዚአብሔር እንዴት እንደሚሰራበት አንተ ደጅ ያለውም ውስጧ የሚሰራው እናትም አያውቁም። ይህ ሚስጥር ነው። ክብር ለእግዚአብሔር ይሁን። ነፋስንና በርዝን አያይዞ ጽፏል ሰለሞን። ነፋስንና በርዝን አያይዞ ኢየሱስ ተናግሯል። አሁን ሰለሞን ጥበብ እያወራ ነው። የእግዚአብሔርን ረቂቅነት እያወራ ነው። የእግዚአብሔርን ሁሉን ቻይነት እያወራ ነው። እግዚአብሔር ቢዮንድ ሜዠር ነው፣ መለካት ከሚቻለው በላይ ነው። አሁን እኔ አላቅም፣ እግዚአብሔር ግን ለነፋሳው መንገድ ያበጃል። እኔ አላቅም መንገዱ ነው፣ እግዚአብሔር ግን መንገድ ያበጃል። ሌን ያወጣለታል ለነፋስ። ነፋስ እንደፈለገ አይነፍስም፣ እግዚአብሔር ባሰመረለት ነው የሚነፍሰው። እግዚአብሔር ይህን ሁሉ ያውቃል። እኔ ፕሮሰስ ተደርጎ አልቆ የተወለደ ልጅ ነው ማቅፈው። እግዚአብሔር ግን አጥንትና አጥንትን መገጣጠም። የተገጣጠመ ሮቦት አይደለም እኮ እናት የምትወልደው፣ ሕይወት ያለው ነገር ነው የሚወለደው። ሕይወት መቼ እንደሚሰጠው አይታወቅም። ሐኪምም የሚነግር ሕይወት አለው ነው የሚለው እንጂ መች ተሰጠው አያውቅም። እግዚአብሔር ሕይወትና መንፈስን በእርጉዝ ሆድ ውስጥ በሚገጣጠም አካል ላይ እንዴት እንደሚያደርግ ማንም አያውቅም። አሁን አስባችሁ ታውቃላችሁ? በቃ እርጉዝ ነኝ ተመስገን እንላለን። ልጁ ይፈራገጣል ሆድ ውስጥ እጁን እንደዚህ እግሩ። እኛ ምንድነው የምናስበው? ተወልዶ ማቀፍ ሕይወት ሰጪ ነው። ሕይወት መንፈስ እዛ ውስጥ ያለ ልጅ ላይ መቼ እንዴት እንደሚያደርገው አታውቅም። የሰለሞንን አድማጮች ዝም ብላችሁ አስቧቸው፣ እኛን አስቡ። ትክክል ነው ይላሉ። የነፋስ መንገድ አናቅም። አዎ በእርጉዝ ሆድ ውስጥ ልጅ እንዴት እንደሚገጣጠም አናቅም። ተገጣጥሞ ሕይወት እንዴት እንደሚዘራበት ምንም ኖሃው የለንም። አስገራሚ ነህ። በጣም ቲንከር፣ በጣም አሳቢ ነህ። ክሪቲካል ነው ጭንቅላተ ሰለሞን ብላችሁ ልታደንቁ ስትሉ ልነግራችሁ የፈለግኩት አሁን እዛ ድረስ መርምሬ ያለው ሳይሆን ሁሉን የሚችል አምላክ አሜሪካ ላውዳት አሁን እናንተ ኮምፕሬንድ ልታደርጉት የማትችሉት ሁሉን ሰሪ የሆነውን የእግዚአብሔርን ሥራ ማስተዋል አትችልም። ሰው በጣም ብዙ ጊዜ ትንሽ ያቅ የጨረሰ ይመስለዋል። በጣም ትንሽ ያቅ ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። በጣም ተግቶ ሲጸልይ፣ በጣም በዛ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። ሄዶ 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 እግዚአብሔር የለም ሁሉ ይላል። ስለ ሁሉም ነገር መተንተን ይፈልጋል። ሁሉን ለማወቅ ትንሽ የቀረው የሚመስል ሰው፣ እማያውቀው ነገር የለም የተባለለት ሰውዬ ሁሉን የሚችል አምላክ የሚሰራውን ሥራ ማወቅ አይደለም ማስተዋል አትችልም። እግዚአብሔር ሊገልጥልህ ካልወደደ በቀር፣ እግዚአብሔር ሊያሳይህ ካልፈቀደ በቀር ልታውቅ አትችልም። የማንን? ሁሉን የሚችል አምላክ የሰራውን ሁሉ አይደለም፣ እግዚአብሔር የሰራውን አንድ ነገር ማስተዋል አትችልም። የሰራውን ሁሉማ ማወቅ አይቻልም። የሚሰራውን አንድ ነገር እንኳን ሰው ማወቅ አይችልም። ሰለሞን እግዚአብሔርን ሲጠራው እንደዚህ ያለው ሁሉን የሚችል አምላክ። ክብር ለእግዚአብሔር ይሁን።